በዛሬው አሰሳችን ወደ ሌላ ፕላኔት ይዘናችሁ እንጓዛለን ቢባል ማጋነን አይሆንም። ምናልባት በምስሉ ላይ የምታዩት ነገር ከሆሊውድ የሳይንስ ፊልም ላይ የተቀዳ ሊመስላችሁ ይችላል። ነገር ግን ይህች ምድር እዚሁ ዓለማችን ላይ ትገኛለች። በአውሮፓና በሰሜን አሜሪካ መካከል በሰሜን አትላንቲክ ውቅያኖስ እምብርት ላይ የተቀመጠችው አይስላንድ፣ ትንኝ የሌለባት፣ ባቡር የማታውቅ ነገር ግን በሰላምና በብልጽግና ዓለምን የምትመራ ድንቅ ሀገር። በዛሬው አሰሳችን ስለ እሳትና በረዶዋ ምድር ጥልቅ ሚስጥራትን እናሳያችኋለን። እስከ መጨረሻው አብራችሁን ቆዩ። ሬክጃቪክ ዋና ከተማዋ ነው። የህዝብ ቁጥሯ ሩብ አዲስ አበባን አይሆንም። ነገር ግን እጅግ የተማሩና የነቁ ዜጎች አሏት። መገኛዋ በሰሜን አውሮፓ ነው። ህዝቦቿ አይስላንዲክ የሚባለውን ቋንቋ ይናገራሉ። እሳተ ገሞራና የበረዶ ተራሮች አንድ ላይ የያዘች የምድራችን ድንቅ ሀገር አይስላንድ። አይስላንድ ማለት የበረዶ ሀገር ማለት ቢሆንም አብዛኛው የሀገሪቱ ክፍል ግን በረዶማ ሳይሆን አረንጓዴ ነው። ሀገሪቱ የተገነባችው በሁለት ግዙፍ የምድር ንጣፎች ወይም ቴክቶኒክ ፕሌትስ መጋጠሚያ ላይ ነው። ይህ መጋጠሚያ አይስላንድን በየዓመቱ 2 ሴንቲሜትር እንድትሰፋ ያደርጋታል። እዚህች ምድር ላይ ከ130 በላይ እሳተ ገሞራዎች አሉ። ከነዚህ ውስጥ 30 የሚሆኑት አሁንም ድረስ ንቁ ናቸው። የሚገርመው ግን ከነዚህ የሚፋጁ እሳተ ገሞራዎች ጎን ለጎን የሀገሪቱን 11 በመቶ የሚሸፍነው በረዶ ነው። የመሬት ውስጥ ትኩሳት ወይም ጂኦተርማል ለሀገሪቱ የተሰጣት ትልቅ ስጦታ ነው። አይስላንዳውያን ቤታቸውን ለማሞቅም ሆነ ኤሌክትሪክ ለማመንጨት ከሰል ወይም ነዳጅ አይጠቀሙም። ከመሬት የሚወጣውን የተፈጥሮ ትኩሳት ተጠቅመው 100% ንጹህ ኃይል ያመነጫሉ። ይህም ሀገሪቱን ከአየር ብክለት ነፃ እንድትሆን አድርጓታል። በበረዶ መካከል ሆነው በሚፈላ የተፈጥሮ የውሃ ገንዳ ውስጥ ሰዎች ሲዋኙ ማየት የተለመደ ነው። አይስላንድ ከፍተኛ የዓሳ አምራች ከሆኑ የዓለማችን ሀገሮች ከቀዳሚዎቹ ትሰለፋለች። ቀደም ሲል የሀገሪቱ ኢኮኖሚ ሙሉ በሙሉ በዓሳ ምርት ላይ የተመሰረተ ነበር። ዛሬም ቢሆን ለዓለም ገበያ በስፋት ታቀርባለች። አይስላንድ በዓለም ላይ ለኑሮ ውድ ከሚባሉ ሀገራት አንዷ ናት። ለምሳሌ አንድ ሬስቶራንት ምሳ ለመብላት ብቻ እስከ 10,000 የኢትዮጵያ ብር በምንዛሬ ሊያስፈልግ ይችላል። ወደ አይስላንድ ዋና ከተማ ሬክጃቪክ ስንገባ አንድ የሚገርም ነገር እናስተውላለን። ጸጥታ። አይስላንድ የጦር ሰራዊት የላትም። ፖሊሶቿም መሳሪያ አይታጠቁም። በዓለም ላይ ካሉ ሀገራት በሰላማዊነቷ ለብዙ ዓመታት አንደኛ ሆና ተቀምጣለች። ወንጀል በጣም አነስተኛ በመሆኑ እናቶች ልጆቻቸውን ካፌ ዳጅ ላይ ትተው ውስጥ ገብተው ቡናቸውን ይጠጣሉ። ማንም ሕፃኑን ይወስድብኛል ብሎ አይሰካም። ሌላው የሚገርመው ነገር የስም አወጣጣቸው ነው። እዚህ ሀገር የቤተሰብ ስም የለም። የአንድ ልጅ ስም የሚወሰነው በአባቱ ስም ላይ ነው። ወንድ ከሆነ ሰን፣ ሴት ከሆነች ደግሞ ዶቲር የሚለውን በመጨመር ነው። ለምሳሌ የአባቱ ስም ዮን ከሆነ ወንድ ልጁ ዮን ሰን ይባላል። ሴት ልጁ ደግሞ ዮን ዶቲር ትባላለች። ይህ ደግሞ ማህበራዊ ትስስራቸውን ልዩ ያደርገዋል። አሁን ደግሞ ወደ አንዳንድ አስገራሚ ሁኔታዎች እንለፍ። አይስላንድ ውስጥ በሚገኝ አንድ ሙዚየም በ2009 እንደ አውሮፓውያን አቆጣጠር የተገዛ የማክዶናልድ ሃምበርገር እስካሁን ሳይበሰብስ ለእይታ ቀርቧል። የሚገርመው አይስላንድ ውስጥ ከ17 ዓመት በፊት ከተገዛው ከዚህ በርገር ውጪ ምንም አይነት የማክዶናልድ በርገርም ሆነ የማክዶናልድ ቅርንጫፍ የለም። እንደ አውሮፓውያን አቆጣጠር በ2009 በነበረው የኢኮኖሚ ቀውስ ምክንያት ተዘግተው ከዛ በኋላ አልተከፈቱም። ይህ ዓለም ላይ ካሉ በጣም አስገራሚ ነገሮች አንዱ ነው። አይስላንድ ውስጥ አንድም ትንኝ የለም። አየር ንብረቱ ድንገት ስለሚቀያየር ትንኞች ተዋልደው እድገታቸውን ለመጨረስ ጊዜ የላቸውም።
ስለዚህ አይስላንድን ሲጎበኙ የሚነክሰውት ነገር የለም ማለት ነው። በአይስላንድ ዩኒቨርሲቲ ውስጥ አይስላንድ ውስጥ ያለችው ብቸኛዋ ትንኝ ተጠብቃ ትገኛለች። እንደ አውሮፓውያን አቆጣጠር በ1980ዎቹ በአንድ አውሮፕላን ውስጥ ተሳፍራ የገባች አንዲት ትንኝ በሳይንቲስት ተይዛ በአሁኑ ሰዓት በአልኮል ውስጥ ተዘፍቃ ለታሪክና ለጥናት በሙዚየም ውስጥ ትገኛለች። አይስላንዳውያን ከፍተኛ የሆነ የንባብ ፍቅር አላቸው። በመጽሐፍ ያብዳሉ ቢባል ማጋነን አይሆንም። ጆላ ቦካፍሎድ የሚባል ባህል አላቸው። ይህም በበዓል ዋዜማ መጽሐፍ እየተለዋወጡ ሌሊቱን ሙሉ እያነበቡ የማሳለፍ ልማድ ነው። በአይስላንድ ውስጥ ከሚገኙ 10 ሰዎች አንዱ ደራሲ ነው። አይስላንዳውያን በአውሮፓ ውስጥ ረጅም ሰዓት በመስራት ቀዳሚ ናቸው። ነገር ግን በቅርቡ በሳምንት 4 ቀን ብቻ እንዲሰሩ ሙከራ ተደርጎ ስኬታማ ስለሆኑ አሁን ላይ አብዛኛው ሕዝብ በሳምንት 4 ቀን ብቻ እየሰራ ቀሪውን ጊዜ ለቤተሰቡና ለጉዞ ይጠቀመዋል። አይስላንዳውያን ኤልቭስ ወይም ሂድን ፒፕል የሚባሉ ድንቅ ፍጡራን በተራራዎች ውስጥ ይኖራሉ ብለው ያምናሉ። እንዲያውም የመንገድ ግንባታ ሲካሄድ ኤልቭስ መንደር ነው ከተባለ መንገዱ ተጠምዝዞ እንዲሰራ ሁሉ ይደረጋል። አይስላንድ ከፍተኛ የሆነ የቱሪስት መጠን ከሚጎርፍባቸው የዓለማችን ሀገራት ዋነኛዋ ናት። ቱሪስቶች እነዚህን ቦታዎች ለማየት ወደ አይስላንድ ይተማሉ። የመጀመሪያው ጥቁር አሸዋ ነው። ሬይኒስ ፊያራ የተባለው የባህር ዳርቻ አሸዋው እንደ ከሰል ጥቁር ነው። ይህ የሆነው በእሳተ ገሞራ አመድ ምክንያት ነው። ሁለተኛው የሰሜናዊ ብርሃን ወይም ኖርዘርን ላይትኒንግ የሚባለው ነው። በክረምት ወራት ሰማዩ በአረንጓዴና በወይን ጠጅ እንዲሁም በቀይ ቀለማት ሲጨፍር ማየት የህይወት ዘመን ትዝታ ነው። ሶስተኛው ደግሞ ጎልደን ሰርክል ይባላል። የሀገሪቱን ዋና ዋና ተፈጥሯዊ ድንቆች በአንድ ቀን ውስጥ ለመጎብኘት የሚቻልበት መስመር ነው። አራተኛው ሚድናይት ሰን ወይም የ24 ሰዓት ፀሐይ ማለት ነው። በበጋ ወቅት በተለይም በሰኔ ወር ፀሐይ በጭራሽ አትጠልቅም። ሌሊት 6 ሰዓት ላይ ልክ እንደ ቀትር ቀን ፀሐይ በርታ ትታያለች። ሰዎች በሌሊት ጎልፍ ይጫወታሉ፣ ይጓዛሉ። ይህ ለቱሪስቶች በጣም አስገራሚ ተሞክሮ ነው። አይስላንድ የተፈጥሮ ቁጣና ውበት በአንድ ላይ የተሰባሰቡባት ምድር ናት። ህዝቦቿ ተፈጥሮን አክብረው፣ ሰላምን አስፍረው፣ በቴክኖሎጂ በልጽገው የሚኖሩባት ድንቅ ሀገር። ዛሬ ስለ አይስላንድ ያቀረብንላችሁ ዝግጅት እዚህ ላይ ያበቃል። እናንተ ከዚህች ሀገር ተፈጥሮና አኗኗር በየትኛው ተገረማችሁ? ሐሳባችሁን በኮሜንት አጋሩ። ቪዲዮ ከተመቻችሁ ላይክ ማድረግና ለጓደኞቻችሁ ማጋራት አትዘንጉ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።